በ150 ዶሮዎች ስራን ብትጀምሩ ገቢና ወጪያችሁ ምን ይመስላል? መጀመሪያ ገቢን ስናይ ከ150 ዶሮ በቀን በትንሹ 137 እንቁላል ብትሰበስቡ አሁን ገበያ ላይ ባለው ዋጋ በ21 ብር ብትሸጡት በቀን 2877 ብር፣ በወር ደግሞ 86310 ብር ገቢ ይኖራችኋል። ወጪው ደግሞ 150 ዶሮ በቀን 16.3 ኪሎ ግራም መኖ፣ በወር ደግሞ 540 ኪሎ ግራም ይሆናል። ወደ 5.5 ኩንታል ማለት ነው። ስለዚህ ለመኖ በቀን 990 ብር፣ በወር ደግሞ 29700 ብር ከመኖ ውጪ ደግሞ ለክትባት፣ መድኃኒት፣ መብራት፣ ውሃ በወር 1000 ብር ለነሱ ቢወጣ ወጪያቸው በአጠቃላይ 30700 ብር ይመጣል። ስለዚህ ከገቢው 86810 ብር ላይ ወጪ 30700 ስትቀንሱ 55610 ብር የተጣራ ትርፍ ይመጣል። ማስታወስ ያለባችሁ ይህ ትርፍ እንዲመጣ ሽያጭ ላይ ለአከፋፋዮች ሳይሆን ቀጥታ ለተጠቃሚ መሸጥ ይኖርባችኋል። ከዛ በተጨማሪ ደግሞ ወጪያችሁ ላይ መጠንቀቅ ይኖርባችኋል። እንዲሁም ደግሞ ጥርት ያለ 8 ክትባትን የጨረሱ ዶሮዎች መሆን አለባቸው። ለዚህ ደግሞ ማጂክን አዲስን ፎሎ ማድረግ አንድ ቀን ይጠቅማችኋል። እናመሰግናለን።